የእውቀት ማዕድ ይህ ፕሮግራም የአሶሳ ዩኒቨርሲቲ ከቤንሻንጉል ጉሙዝ ሚዲያ ጋር በመተባበር የሚያዘጋጀው ሳምንታዊ የሬዲዮ ፕሮግራም ነው። ፕሮግራሙ ዘወትር ማክሰኞ ከምሽቱ 12:40 እስከ ምሽቱ 1 ሰዓት ድረስ እንዲሁም በድጋሚ ረቡዕ ከረፋዱ 4:20 ጀምሮ ይደመጣል። ፕሮግራሙ በዩኒቨርሲቲው የመማር ማስተማር ሂደት በምርምር ስራዎች እንዲሁም በማህበረሰብ አቀፍ አገልግሎት ትኩረቱን አድርጎ ይዘጋጃል። የእውቀት ማዕድ የትምህርት ተቋማት የእውቀት ማዕዳቸውን ከማቅረብ የጥበብ ማድጋቸውን ከመቅዳት መቼም እጃቸውን የማይሰበስቡ ቢሆንም በዘመነ ክረምት ዘራፍ የነበረው እጃቸው ሙሉ የነበረው ማድጋቸውና ማዕዳቸው ይቀንሳል። ምክንያቱ ብዙ ደቀ መዝሙራቸው ወደ የአካባቢው ስለሚሄድና 2 ወራትን ስለሚያሳልፍ ነው። ሆኖም 2 ወራት ለተማሪዎቹ ለመምህራንና ለትምህርት ተቋማቱ ቀላል ጊዜ አይደለም። በእጅጉ ይነፋፈቃሉ። ተማሪዎቹ እርስ በርሳቸው ይነፋፈቃሉ፣ መምህራኑ ይናፍቋቸዋል። የትምህርት ተቋማቱ ግቢ ይናፍቃል። መምህራኑም ልጆቻቸው ተማሪዎችን ይናፍቃሉ። የማይናፍቅ የታለና ሁሉም ይናፍቃል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የአሶሳ ኤፍኤም አድማጮቻችን እንደምን አላችሁ? በዚህ መሰናዶ ከአሶሳ ዩኒቨርሲቲ ተማሪዎችና መምህራን እንዲሁም ከዩኒቨርሲቲው ሬጅስትራር ወይም ምዝገባ ዳይሬክተር ጋር ምዝገባንና የትምህርት አጀማመርን በሚመለከት የነበረንን ቆይታ አዘጋጅተን ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ። አብራችሁን ቆዩ። የአሶሳ ኤፍኤም ያነጋገራቸው የአሶሳ ዩኒቨርሲቲ ተማሪዎች እንደሚገልጹት በዚህ አመት መንገዶች ሰላም ናቸው። ይህ በመሆኑም ያለምንም መጉላላት ወደ ዩኒቨርሲቲው በሰላም ገብተዋል። ተማሪዎቹ ስለ አሶሳ ሲገልጹ አሶሳ የብዙ ብሔር ብሔረሰቦች መናኸሪያ ስለመሆኗ ይመሰክራሉ። ይህ ብቻ ሳይሆን የህዝቡን ሰው አክባሪነትም ያደንቃሉ። ሌላኛው ግርምት የፈጠረባቸው አንድ ነገር አለ። አሶሳ ከዚህ በፊት የነበራት የመንገድ ገጽታ እንደ እናቶች የሥራ መቀነት በጣም ቀጭንና ጠባብ ከመሆኑ የተነሳ ሰው ባጃጁ፣ ጋሪው፣ መኪናው ሁሉም እየተጨናነቀ በሲቃይ የሚጓዝበት ነበር። በባለፈው አመት የኮሪደር ልማት ምክንያት ግን ከተማዋ በእጅጉ ተለውጣለች። ተጣቦ መሄድ ሳይሆን ሰፋ ብሎ ተጨናንቆ ሳይሆን ዘና ብሎ የሚጓዙበት መንገድ ሆኗል። እግረኛው፣ ባለሳይክሉ፣ መኪናው ሁሉ ለራሱ መንቀሳቀሻ ተሰጥቶት በአግባቡ እየተንቀሳቀሰ ነው። ተማሪዎችን ያስገረማቸውና የደስታ ስሜት የፈጠረባቸው አንዱ ምክንያትም ይኸው ነው። ዩኒቨርሲቲው በሰላም እንደተቀበላቸውና የምዝገባ ስራቸውን እያካሄዱ ስለመሆኑ ነው የሚናገሩት። ስሜ ማሙሽ ወጋል ይባላል። ከመጣው ከዋሳ ሲዳማ ክልል ውስጥ ነው። አሶሳ ስንመጣ እኮ ዘንድሮ እንዶ የተለየ ነው። ድሮ አሚናም ቢሆን በጣም መንገዱ ሁሉ ነገር ያስቸጋሪ ነው። ዘንድሮ እንዶ ምንም እኮ ያልፍተሻ ነው። በሰላም ሁሉ መተናል። አሶሳ ዩኒቨርሲቲ ግቢም ሁሉ በደህና ተቀብለናል እና መሰግናለን። ገና አሁን ዲፓርት ዛሬ ነው የተለቀቀው። ሁለተኛ ዓመት ነው። ገና ዲፓርቱ ዛሬ ነው የተለቀቀው። ምዝገባ ወይ ላገ ወይ ተነውዳ ሊሆን ይችላል እና ስለዚህ እናመሰግናለን። አንተ ስም ማለት? እኔ እስራኤል አጥያ ባላለው የመጣሁት ሲዳማ ክልል ካዋሳ ነው። የሁለተኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። ትናንትና ነው ወሰድኩት ዲፓርትመንት። ከዛ አሁን እኔ 2016 አካባቢ ነው የመጣሁት። ስመጣ ግቢው ትንሽ አልለመድኩም። ትንሽ ይሞቃል አሶሳ። ግን አሁን ከ2 አመት ቆየ በኋላ ሀገሩንም ለምጃለሁ። አሁን በዲፓርትመንትም ተመችቶኛል፣ ደስ ብሎኛል። ደግሞ ከተማውም ከዚህ በፊት እንደምናውቀው ይኒያል እንትን አይደለም። ግን አሁን ዘንድሮ ስንመጣ በጣም ከተማም ውብ ሆኗል፣ ደስ ብሎናል። ይሄን ነው ማስተላለፍ። እኔ እንደ አሁን በጣም ደስ የሚለኝ ነገር እዚህ አሶሳ ውስጥ እንደ ደቡብ ሀገር ሰው እንደዚህ ተቀላቅሎ ስለምኖር በጣም ሰውን ይቀበላል፣ ሰውን ይወዳል፣ እንግዳን ያከብራል።
ጥሩ ሀገር ነው ብዬ ገምታለሁ። የናፈቋቸውን መምህራንና ጓደኞቻቸውን በማግኘታቸው ደስተኞች ስለመሆናቸው ነው የሚናገሩት። መምህራኖቹ እውነት ለመናገር በጣም ቆንጆ መምህራኖች ነበሩ። አሁን እኔ በመማርበት እንትን ላይ ፕሪ ነው ተማርኩት። ከዛ አሁን የገባሁት ኮምፒውተር ሳይንስና ፕሪ ላይ እኔ በጣም ቆንጆ በጣም ጥሩ ጸባይ ያላቸው እውቅና ያላቸው መምህራኖች እኔ ማቃቸው አሉ። በጣም ወዳቸው አሁንም በጣም ላመሰግናቸው ወዳለሁ። በዚህ አጋጣሚ በጣም ቆንጆ መምህራን እውቀት ያላቸው ሰውን የሚያከብሩ አሉ። የተማሪን ሐሳብ የሚያዳምጡ አሉ። በጣም ከተማሪ ጋር እውነት ሪሌሽን ነው በጣም እንደውም በግል ራሱ የሚያናግሩ ምንድነው ብሎ የሚያዋሩ አሉ። አዎ አግኝቻለሁ። አሁን ለምሳሌ የዚህ ሀገርም ነበሩ በጣም እንቀራረባቸው። ጽዮን ታረቀኝ ይባላል። ከደቡብ ማዕከላዊ ከካምባታ ዞን ከድራሚ ከተማ። መንገዱ እንዴት ነበር? መንገዱ በጣም ከባድ ነው። የ3 ቀን ጉዞ ነው። በዚህ በበረሃ እኔ የመጣሁት በፕሌን ነው። እስከ አዲስ አበባ ግን የ1 ቀን መንገድ ነው። ወደ 9 ሰዓት ምናምን ይፈጃል። መንገዱ ሰላማዊ ነው፣ ምንም ችግር የለውም። መልካም ነው። እዚህስ እንዴት ተቀበለችው ዩኒቨርሲቲው? በጣም ደስ የሚል ሁኔታ ነበር። በጣም ደስ የሚል አቀራረብ ነበር። ደስ ይላል በጣም። ምን ይጎደላል? አሁን ሬጅስትራር ላይ ችግር አለ ወይስ ምን ይጎደላል? ምንም አይነት ችግር አልነበረም። ተመዝግበናል። ክላስም ጀምረናል። ምን ዲፓርትመንት ነው? ማኔጅመንት። ትምህርት አሰጣጣቸው ምን ይመስላል? በጣም ደስ ይላል። በጣም ደስ ይላል። አዎ ክላስ እየጀመሩ ነው። ገብቷል። 2 ቀን ምናምን ተምረናል። ተማሪም ገብቷል። ያው ከሀገር ቤት ያልመጣ ተማሪ አለ፣ እስካሁን ያልገባ ተማሪ አለ። በመንገድ ምክንያት እስካሁን ያልገቡ አዎ ትላንትና የገቡ ተማሪዎች ነበሩ። ከጓደኞቻችሁ ያላችሁ ዝምድናስ ምን ይመስላል? ተማሪዎች በጣም ደስ የሚል ዝምድና ያለን እንደ ወንድም ሆነ አንድ ዶርም ስንኖር ደግሞ በጣም ለየት ያለ ፍቅር የትና የወንድም ነው የትማማቾች ፍቅር ተሰጣጣን ነው የምንኖረው። በጣም ደስ የሚል እናመሰግናለን። በዩኒቨርሲቲው የሜካኒካል ኢንጂነሪንግ ትምህርት ክፍል መምህር ዘላለም ፈይሳ ማስተማር መጀመራቸው ነገር ግን ሁሉም ተማሪዎች አለመግባታቸውንና በመንገድ ችግር ዘግይተው ለሚመጡ ተማሪዎችም በትርፍ ሰዓት በማስተማር እንደሚያካክሱላቸው በመግለጽ ስለ ተማሪዎች ያላቸውን ፍቅር ሲገልጹ ተማሪዎች ለኛ ድምቀቶቻችን ናቸው ብለዋል። ካሉ ተማሪዎች እዚህ ያልደረሱላ ተማሪዎች እንዳሉ ከተማሪዎች ሰምቻለሁ። በመንገድ ምክንያት እንግዲህ አላጣራውም እንደሆነ ብቻ ግን እዚህ ግቢ ውስጥ ያልደረሱ ተማሪዎችም እንዳሉ ደርሼበታለሁ። ከዛ ውጪ ያሉትን ደግሞ በስርዓት ገብተን እያስተማረን ነው። እንዴት ነው የምታካክሰው? እስኪ አሁን ወደ ኋላ ቀርተዋል አይደለ? እንዴት ነው የምታካክስላቸው? በመጀመሪያ ተማሪዎች ለምን እንደቀሩ ማጣራት አለብን። አሁን ያለፋችሁ ነገሮች አሉ ትንሽ ጊዜም ስላለ በመጀመሪያ አካባቢ ላይ ስላለን በቶቶርም ቢሆን ትክክለኛ መረጃ ካላችሁ መረጃ ካቀረቡ በዛ ማካካስ ይቻላል። እዚህ ሀገር ውስጥ እስካለን ድረስ ሁኔታውን አይጠፋንም። ያንን በመረዳት ነው እንጂ እንዲሁ በደፈና ለዚህ ቀራችሁ ብለን አይደለም። እንደዛ የእናንተ ዝግጅት መምህራን ተማሪዎቹን ማስተማር ሲጀምሩ ምንድነው የሚሰማቸው? ያው እንግዲህ እዚህ የተቀመጥነው ለማስተማር ነው ለመቀመጥ አይደለምና ተማሪ መጥቶ ሲገኝ ክላስ ስትገባ የማስተማር የደስታ ነው እንጂ የሚሰማ ሌላ ነገር አይደለም። ተማሪ መጥቶ ተማሪ ሲጠፋ ግን ቅርላል። አሁን ክላስ ውስጥ ገብተ እንደው 10 ደቂቃ 15 ደቂቃ እዚህ ያሉት ራሱ እስኪመጡ መጠበቅ ምናምን ነገር አለ መጀመሪያ አካባቢ እስኪለመድ ማለት ነው። ያ ነገር ስላለ ትንሽ ፊሊንግ ዲስአፖይንትድ ይሆናል ተማሪ ካልመጣ። ተማሪ መጥቶ ሲገኝ ክላስ ውስጥ ሲቀመጥልህ ሲከታተል ግን ያስደስታል። ያ ነው ያለው ነገር። በዘመናዊ መንገድም ካልኩሌሽን ፈለጣ አለ። አሁን የኛ ትንሽ ፈለጣ ስላለ ቾክንም እንጠቀም ቁጥሮች ጋር ስለሆነ በፕሮጀክተር ካስፈለገ በፕሮጀክተር ካልኩሌሽን ደግሞ ግዴታ መረዳት ስላለባችሁ እሱን ደግሞ በቾክ ሁለቱንም ዝገባ እየተካሄደ ነው። ትምህርትም ተጀምሯል። ሁሉም ግን ገና አልገቡም። የሁለተኛ አመት ተማሪዎችም የዲፓርትመንት ምርጫ እያካሄዱ ነው። ስለዚህ ሁሉም በአግባቡ እየተካሄደ ነው በሚል የሚያስረዱት ደግሞ የዩኒቨርሲቲው ሬጅስትራር ወይም ምዝገባ ዳይሬክተር ዶክተር ሀብታሙ ሸንቁጥ ናቸው። ተማሪዎችን እንደተቃላይ የመደበኛ ተማሪዎች የምንላቸውን በመስከረም 8 እና 9 እንዲገቡ አድርገን ወደ ተቋማችን ገብተዋል። ከዛ ደግሞ በቀጣይ ቅዳሜና እሁድ የገቡት ደግሞ ሌት የሆኑትን ሰኞ ተቀብለን
ከሰኞ ከመስከረም 12 ጀምሮ የኖርማል የመማር ማስተማር ስርዓቱን ጀምረናል። ስለዚህ የጠበቅነው ኦልሞስት አጠቃላይ 2458 ተማሪ በዚህ ጠብቅ ነበረ። ስለዚህ በአጠቃላይ ኦልሞስት አብዛኛው ተማሪ ገብቷል። ስለዚህ ሬጅስትሬሽን ተካተው ሬጅስትሬሽኑ ተብሎ ተማሪ ኦንላይን ነው የሚመዘገቡት። ኦንላይን ሬጅስተር አድርገው ከዛ በኋላ ወደ መማር ማስተማራቸው ገብቷል። ነገር ግን አሁን እዚህ ውስጥ የአምና አንደኛ ዓመት የነበሩ አሁን ወደ ሁለተኛ ዓመት የሚሸጋገሩ ተማሪዎች ነበሩና እነሱ ደግሞ የፕሌስመንት ወይም ደግሞ የዲፓርትመንት ረጣ ማድረግ ነበራቸው። ያንን ማድረግ ከሰኞ ጀምረን ኦሮንታቸው ሰኞ፣ ሮብ፣ ሐሙስን ሲወጡ ቆይተው በኦንላይን ትናንትና ፋይናሊ ኖቲፋይ አድርገንላቸዋል። ዲፓርትመንታቸውን አሳውቀናል። ስለዚህ ከዛሬ ጀምሮ ተማሪዎቹ አንደኛ ዓመት ወይም ቀጣይ ሁለተኛ ዓመት ተማሪዎች ደግሞ ዲፓርትመንታቸውን አሁን አውቀው እየተዘጋጁ ነው። ስለዚህ ሰኞ ገባ ይሄዳል። እነሱ ደግሞ ምክንያቱም የዲፓርትመንት መረጣ ላይ ኮሚቴ ተቀበላለን ያየው ካለ ደግሞ የስፖርት ካለ ለነሱ ትንሽ ታይም እንሰጣቸውና ዛሬ ወደ ማስተካከያ አመናል ለዛው ተማሪዎች በፍላጎታቸው ሞተርኩት ተማሪ በፍላጎቱ የሚመደብ ነገር ግን አንዳንድ ጊዜ ያልፍላጎታቸው ተመደቡታልና በፍላጎታቸው ነው ካሉ እነሱ ደግሞ አሁን ጊዜ ሰጥተን እያስተናገድን ዛሬ ሰኞ ስገባና ከሄድና ወደ ክላስ ዋን ስለዚህ እንዳጠቃላይ ያለን ነባር ተማሪዎቻችን ወደ ስርዓቱ ላይ ገብተው በመማር ማስተማር ናቸው ያሉት እንላለን። ቀጣይ ደግሞ ቀጣይ ዓመት 2018 ላይ በዚህ ዓመት በያዝነው አንደኛ ዓመት ተማሪዎች የሚመደባሉ። የአንደኛ ዓመት የሚመደቡት ማለት አምና ሪሚዲያል ያለፉት እና ዘንድሮ ደግሞ በአዲስ ሲንሰር የሚመደቡልን ተማሪዎች አሉ። እነሱን እየጠበቅን ያለ ነው። እነሱን ትምህርት ሚኒስቴር ልክ እንዳሳወቀን እዛችንን አካሄደን እነዚህ ተማሪዎች ወደ መማር ማስተማሩ እናስገባለን ማለት ነው። ስለዚህ ተገጠመ ችግር ይሆን ድንገት ከቦታ ርቀት ምናምን እንደዚህ ሁኔታውን እናውቃለን። በፕሌን ለመምጣት የሚከብዳቸው ይኖራሉ። በመንገድ የዘገዩባቸው ይኖሩ ተማሪዎች አዎ አንዳንድ የዘገዩ ተማሪዎች ነበሩ። አሁን ከአማራ ክልል የሚመጡ በተፈታ ችግር ከተለያዩ ቦታ የሚመጡ ተማሪዎች አሉ። እነሱ ኦልሬዲ በዚህ መጡት በጀባ ይመጡ አሉ። የፕሌን ችግር ያለባቸው አንዳንድ ጊዜ ሞላ ስለሚሞላ ያው ሬጅስትሬሽኑ ትንሽ ሌት አድርገናል። ኤክስቴንድ አድርገንላቸው ሰኞን፣ ማክሰኞን፣ ሮብን እንዲመዘገቡ አድርገናል። ኦልሬዲ ከትምህርት ጎን ለጎን እየተመዘገቡ ወደ ትምህርት ማራያ ግባቸው እየሄዱ ያሉና ያንን ያጋጠመን ችግር ለመፍታት ያስቀመጥነው መፍትሄ ይሄ ነው። ምዝገባችንን ተማሪዎችን በመጡልን ሰዓት እንቀበልና ከዛ በኋላ ወደ መማር ማስተማሩ ፕሮግራም እናስገባቸዋለን ማለት ነው። ያው የምዝገባ ሂደቱ ግቢ ውስጥ ተማሪው ተገኝቶ በኦንላይን ነው የሚመዘገበው። ግቢ ውስጥ ሲስተም አለን። የኛ ሬጅስትራር የምንጠቀምበት ኤስአርኤስ ሲስተም የሚባል አለን። ያ ኤስአርኤስ ሲስተም ኦን እናደርጋለን። የሬጅስትሬሽን ዴት ተማሪው በራሱ በአይዲው በዩዘር ኔም እና በፓስወርዱ ይገባል። ሬጅስትሬሽኑን ሪኩዌስት ይጠይቃል። ሪኩዌስት ጠይቀ ማለት መዝገብ ማለት ነው። ዲፓርትመንት አፕሩቭ ያደርግና ፋይናሊ ሬጅስትራር አፕሩቭ ያደርጋል። ከዛ ተማሪ ተመዘገበ ማለት ነው። ምዝገባ ኮምፒውተር አሉን። ላይብረሪዎቻችን ኮምፒውተር ላይብረሪዎች አሉ። ዲጂታል ላይብረሪ ስላለን እዛ ላይ ተማሪ በፈለገው ሰዓት ገብቶ በኮምፒውተር መመዝገብ ይችላል። ከስልኩ ባሻገር ይሄ የምዝገባውን ጉዳይ ኦንላይን ግቢ ውስጥ ተማሪው ተገኝቶ በዩዘር ኔም እና በፓስወርዱ እንዲመዘገብ እናደርጋለን ማለት ነው። ስለዚህ የምዝገባ ላይ የሲስተም ደግሞ ለሚሉት ያው ተማሪ ራሱ የሚፈጥረው ምክንያት ነው እንጂ የሲስተም ፕሮብሌም የለብንም። ሲስተም ሁሉ ጊዜ 24 አወር ክፍት ነው። አንድ ተማሪ ሳይን ኢን አድርጎ ፕሮሰስ ካደረገ ይቀበላል። ሬጅስትሬሽን ግቢ ውስጥ ብቻ ነው።
የግሬድ የሌሎች ደግሞ ሲሆን ደግሞ ቪው እንለዋለን። ይሄኛው ዳይሬክትሊ ተማሪው የሚሳተፍበት ነው። ክሊክ አድርገው የሚመርጥበትና ምርጫና ምዝገባ ግቢ ውስጥ ነው የሚካሄደው ባሉት። ሌላ ግን ግሬዳቸው ሌሎች ፕሮፋይላቸው ሌሎች ነገሮች ደግሞ ውጭ ላይ ተማሪው ማየት ይችላል። ግን ምዝገባ ሲሆን የት ጋር መገኘት አለበት? ፊዚካሊ ግቢ ላይ መገኘት አለበት። በምዝገባ ዙሪያ ለሚፈጠሩ ችግሮችን እንደ አስተዳደር ብቻም ሳይሆን እንደ ቤተሰባዊ ሂደት ችግሮችን እንደሚፈቱ ነው ዶክተር ሀብታሙ የሚያስረዱት። ተማሪዎችን ያው እንደምናውቀው ብዙ ችግር አለ። ብዙ ችግር ይገጥማቸዋል። የጉዞ ችግር አለ፣ የኢኮኖሚ ችግር አለ፣ የብዙ ሌሎችም ችግሮች አሉባቸው። ይሄንን ከሚመለከተው ጋር በመነጋገር የተማሪዎችንም ችግሮችን በመረዳት ኢቭን አሁን በፔናልቲ ወቅት ያለ ፔናልቲ የምንመዘግባቸው ምክንያቱም ተማሪዎችን እንረዳለን፣ ምክንያታቸውን ያቀርባሉ፣ እናያለን። ስለዚህ ግዴታ እነሱ መረዳት ያስፈልጋል ለተቋሙ። ስለዚህ እነሱን ትሪት እናደርጋቸዋለን ማለት ነው። ዩኒቨርሲቲው ለተማሪዎች አስፈላጊ የሆኑ ነገሮችንም ቀድሞ ማዘጋጀቱን ነው ዳይሬክተሩ የሚያስረዱት። አዎ ያው ዞሮ አንድን ተማሪ እንቀበል ስንል የጋራ ነው የምንወስነው። እንዳጠቃላይ እንደተቋም ተማሪዎች አገልግሎትን ባለበት አካዳሚክን ባለበት ቫይስ ፕሬዝዳንቶች የሚመለከታቸው ስራ አስፈጻሚዎች ባሉበት እንወያይና የጎደሉ ነገሮች ቶሎ እንዲሟሉ ውሳኔዎች ይተላለፋል። ከዛ በኋላ እነዛ ነገሮች ቼክ አድርገን ነው ተማሪ የምናስገባው የምንቀበለው። አትሊስት ሚኒመም የሚያስፈልጋቸው ነገሮች መሟላታቸውን ቼክ እናደርጋለን። ስለዚህ እነሱን ቼክ አድርገን ነው ወደ ግቢም ተማሪዎች በምናስገባበት ሰዓት እነዛን ቼክ አድርገን ኮንሲደር አድርገን ነው ያስገባናቸው እንጂ እና ዝም ብለን መቀበል ስላለብን ብቻ አይደለም የተቀበልናቸው። ኢቭን ቦታዎችንም ዶርሞችንም አጀስት አድርገንላቸዋል። ከወቅቱ ሁኔታ ደግሞ የሚያስፈልጋቸው ነገሮች በተቻለ መጠን ትሪት አድርገናል። ያው አቀባበሉ ከውጭ ጀምሮ በጥሩ በተማሪዎች ህብረት፣ በሬጅስትራር፣ በተማሪዎች አገልግሎት ሌሎችም አካላት በህብረት በመተባበር ተማሪን አትራክት በሚያደርግ መልኩ ተማሪዎችን ቅበላ አድርገን ነው ወደ ግቢ የገባነው። ተማሪዎችም ደስተኛ ናቸው እንዳየነው። እንግዳ ተቀባይ የሆነው የአሶሳ ህዝብ በተለይም ለዩኒቨርሲቲ ተማሪዎች እንደ ወላጅ ሆኖ የሚያግዘው ማህበረሰብ በየትኛውም ሁኔታ ለተማሪዎቹ የሚያደርገውን ድጋፍ አጠናክሮ እንዲቀጥል አሳስበዋል። መልእክቴ የአሶሳ ዩኒቨርሲቲ ለክልላችንም ብቸኛ ዩኒቨርሲቲ ነው። ስለዚህ ጸጋችንም ነው እንደ ሀገርም እንደ ክልልም። ስለዚህ የተማሪዎችን በመጀመሪያ ላመስገን እንፈልጋለሁ። የአሶሳን ወይም ክልላችን ማህበረሰብ ተማሪ በመናስገባበት ጊዜ በፍቅር በሰላም ተማሪዎችን በደንብ ትሪት አድርጎ ወደ ዩኒቨርሲቲ እንዲቀበል እንደ እናት እንደ አባት ተማሪዎቻችንን ተቀበላል። አሁንም የትምህርት ስርዓቱን በመናስኬድበት ሰዓት በዛው አግባብ ነው ይሄዳል ብለን የምንጠብቀው። ምክንያቱም ያው ተማሪ በአንድም በሌላም ከውጭ ማህበረሰብ ጋር ይገናኛል። ስለዚህ በእናትነትና በአባትነት በቤተሰብነት ያለው ነገር የጀመረውን በዛው እንዲያስቀጥልልን። ምክንያቱም ልጆቹም በሌላ ቦታ ቢማሩም እዚህ ደግሞ ለመጡ ልጆች እናትና አባት ሆነው ወላጅ ሆነው ተማሪዎችን ትሪት ማድረግ፣ ችግር ሲኖር ደግሞ ለተቋሙ ሪፖርት ማድረግ። ምክንያቱም ዜጋ የመቅረጽ የማን ነው? የሁላችንም ኃላፊነት ነው፣ የጋራችን ነው። ችግር ካለ ከተቋሙ ጋር መነጋገር፣ ከተማሪው ጋርም መነጋገርና አስፈላጊ ነገሮችን ማመቻቸት ይቻላል ለማለት ነው። መጨረሻ የማቀርበው ሐሳብ ቢኖር ይሄ ነው። ተቋማችን አሰምብሊ ከጊዜ ወደ ጊዜ እያደገ ነው። ዲፈረንሺዬሽን ደግሞ አሁን ወደ ዲፈረንሺዬሽን እየገባን ነው። ያው ተቋማት ለየታ ስላለ በዛ አግባብ እየሄድን ነው የትምህርት ስርዓታችንን። ስለዚህ አካባቢው ማህበረሰቡ ተማሪውም ይሄንን ተረድቶ በዚሁ እንዲቀጥል ፕላስ ደግሞ አሁን ፕሌስመንት ላይ ያካሄደናል። አንዳንድ ተማሪ ያው የፈለገው ዲፓርትመንትም አለ የተመደበበት አለ ያልፈለጋቸው ወይም ደግሞ እነሱ ያልመረጡት ለማለት ፈልጌ ነው እንጂ እኛ ሁሉም ዲፓርትመንቶቻችን ምርጥ ናቸው። ሁሉም ዲፓርትመንቶቻችን የሚያስፈልጉ ናቸው። ነገር ግን ከተማሪ ኢንተረስት አንፃር ነው ያወራው። ስለዚህ አንዳንድ ቦታ በኢንተረስታቸው ያልተመደቡ ካሉ ያንን ተቀብለው አምነው በዛ ውጤታማ ለመሆን ራሳቸውን ማዘጋጀት እና በዚህ ውጤታማ መሆን ጠንክረው መስራት እንዳለባቸው
ላሳስብ እወዳለሁ። መምህር ዘላለም ፈይሳ ደግሞ ተማሪዎቹ ማህበራዊ ሚዲያን ለትምህርት ማጠናከሪያ እንጂ ተግቶ ከማንበብና ከመስራት እንዳያርቃቸው ሊጠነቀቁ ይገባል ሲሉ መልእክታቸውን አስተላልፈዋል። ተማሪዎች አሁን ላይ ባለው ነገር ለምሳሌ እዚህ የደረሱ ተማሪዎችም አሉ እና እንደምንም ብሎ እዚህ ደርሶ ትምህርታቸውን እንዲጀምሩ ነው የሚላችሁ። አንድ እሱ ነው። ሁለተኛ ደግሞ ይሄ ዲጂታላይዜሽን ወይም ደግሞ ሶሻል ሚዲያ ላይ ተማሪ ተጠምዶ ገብቷል ነገሮችን ሶፍት ኮፒውን አይቶ የተረዱ ይመስላችኋልና ብዙ ያንን ነገር ያው ያዩትን ነገር ላውንች አድርጎ በደንብ ቢረዱና ቢያነቡ ላይብረሪ ቢጠቀሙ የተሻለ ነው እላችኋለሁ። የተወደዳችሁና የተከበራችሁ የአሶሳ ኤፍኤም አድማጮቻችን ለዛሬው ያዘጋጀነው መሰናዶ ይህን ይመስል ነበር። ሳምንት በሌላ መሰናዶ እንጠብቃችኋለን። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ። ጤና ይስጥልኝ። የእውቀት ማዕድ ይህ ፕሮግራም የአሶሳ ዩኒቨርሲቲ ከቤንሻንጉል ጉሙዝ ሚዲያ ጋር በመተባበር የሚያዘጋጀው ሳምንታዊ የሬዲዮ ፕሮግራም ነው። ፕሮግራሙ ዘወትር ማክሰኞ ከምሽቱ 12:40 እስከ ምሽቱ 1 ሰዓት ድረስ እንዲሁም በድጋሚ ረቡዕ ከረፋዱ 4:20 ጀምሮ ይደመጣል። ፕሮግራሙ በዩኒቨርሲቲው የመማር ማስተማር ሂደት፣ በምርምር ስራዎች እንዲሁም በማህበረሰብ አቀፍ አገልግሎት ትኩረቱን አድርጎ ይዘጋጃል። የእውቀት ማዕድ Thank you.